ደረትን እየሰለጠንና ግልጽ የሆኑ ውጤቶችን ካላየን ችግሩ ከኛ አይደለም፣ የእንቅስቃሴ ምርጫችን ሊሆን ይችላል። በቅርብ ጊዜ የተደረጉ ጥናቶች አንዳንድ የተለመዱ የደረት እንቅስቃሴዎች ከፍተኛ የጡንቻ እድገት እንደማይሰጡ አረጋግጧል። በመጀመሪያ ጡንቻዎቹ እንዴት ያድጋሉ? በቀላል ሳይንሳዊ ማብራሪያ፣ አንደኛ ሜካኒካል ቴንሽን በእንቅስቃሴ ወቅት በጡንቻ ላይ ተጽዕኖ የሚያሳድረው ኃይል ነው። ሁለተኛ ሜታቦሊክ ስትሬስ የላክቲክ አሲድ በጡንቻ ላይ በመከማቸት በእንቅስቃሴ ወቅት የሚያቃጥል ስሜት ያመጣል። ሶስተኛ መስል ዳሜጅ በጡንቻዎቹ ፋይበሮች ውስጥ የሚከሰተው ትናንሽ ጉዳቶች ናቸው። በማገገም ወቅት ተስተካክለው ወደ ጡንቻ እድገት ያመራሉ። ከነዚህ ምክንያቶች ውስጥ አንዱ ችላ ካልነው ትልቅ ጡንቻ እድገት እናጣለን። ደረትን ለመገንባት ጥሩ እንቅስቃሴዎችን ከሚባሉት አንዱ የሆነው ኢንክላይን ዳምብል ፕሬስ ለላይኛው ቼስት ክፍል ጥሩ እንቅስቃሴ ነው። ለአብዛኞቹ ሰልጣኞች በጣም ደካማው ክፍል የሆነ የላይኛው ቼስት ክፍል ነው። ጥናቶቹ እንደሚያሳዩት ቤንቹ ከ30 እስከ 45 ዲግሪ አንግል ከሌሎቹ አንግሎች ጋር ሲነጻጸር በበለጠ የላይኛው ጡንቻ ፋይበር መነቃቃት ይጨምራል። አሰራሩ ከ30 እስከ 45 ዲግሪ አንግል የሚሆን ቤንች መጠቀም፣ በተለይም ክብደቱ ወደ ታች በሚወርድበት ጊዜ በቁጥጥራችን ስር መሆን አለበት። የእንቅስቃሴው ሬንጅ ኦፍ ሞሽን የሚነካ ከባድ ክብደት ባንጠቀም ይመከራል። ሁለተኛ ዳምብል ቤንች ፕሬስ። ይህ እንቅስቃሴ ለጀማሪዎች የበለጠ የመንቀሳቀስ ነጻነት ይሰጣል እና በሁለቱም በኩል ያለው ልዩነት እና ጥረትን ለመከፋፈል ያስችላል። እንዴት እንቅስቃሴው መስራት እንችላለን? በመጀመሪያ ትከሻችን ወደ ኋላና ደረታችን ወደ ላይ ከፍ እናደርጋለን። ፉል ሬንጅ ኦፍ ሞሽን መስራትና ወደ ላይ ከመግፋታችን በፊት በደረታችን ላይ መወጠር እስከሚሰማን ድረስ እንወርዳለን። ስንጨርስ የክብደቱ አመላለስ በጉልበታችን እንመልሳለን። ሶስተኛ ዲፕስ ጠንካራ የታችኛው ቼስትን ክፍል ለመገንባት እጅግ ምርጡ እንቅስቃሴ ነው። አሰራሩ ሰውነታችን ወደታች ስንወርድ ትንሽ ወደፊት ዘንበል ማለት አለብን። ፉል ሬንጅ ኦፍ ሞሽን መጠበቅ ይኖርብናል። በሰውነታችን ክብደት በቀላሉ ከ12 ድግግሞች በላይ መከናወን ከቻልን ተጨማሪ ክብደት መጠቀም አለብን። በማሽንም ሆኖ በሰውነታችን ክብደት ሁለቱም አንድ አይነት አሰራር ይሆናል። አራተኛ ኬብል ፍላይ በእንቅስቃሴ ወቅት የማይቋረጥ የመቋቋም ስሜት ይሰጣል። አሰራሩ ኬብሉን በቼስት ደረጃ ላይ እንዲሆን ማስተካከል፣ ክርኖችን በትንሹ እንዲታጠፉ ማድረግና እጃችንን ወደፊት እንገፋለን። በምንመልስበት ጊዜ ቁጥጥራችንን ማጣት የለብንም። ነገር ግን እነዚህ ሁሉ እንቅስቃሴዎችን ብንሰራም አመጋገብ ላይ ችላ የምንል ከሆነ የምንፈልገው ውጤት አናገኝም። የጡንቻ መጠንን መገንባት በእንቅስቃሴ ላይ ብቻ የተመካ አይደለም። አመጋገብ መስተካከል አለብን። በቂ ፕሮቲን በቀን ከ1.6 እስከ 2.2 ግራም በእያንዳንዱ ኪሎግራም የሰውነት ክብደት ያስፈልገናል። ካርቦሃይድሬት ለጡንቻዎች ኃይል ሰጪ ነው። አፈጻጸምን ለማሻሻል ይረዳል። ጤናማ ቅባቶችን መመገብ ለጡንቻ እድገት አስፈላጊ የሆነ ቴስቶስትሮን ሆርሞን ይደግፋል። እንቅስቃሴዎችን አስተካክለን መስራትና ጡንቻ ግንባታ የሚያግዙ ምግቦችን መመገብ ግዙፍና ጠንካራ ደረትን መገንባት እንችላለን።